ቁጥር ለምን ዓለምን አስፈራ? በመጽሐፍ ቅዱስ የተጻፈው ነገር አሁን እየተፈጸመ ነው? መጽሐፍ ቅዱስ ሲናገር በዮሐንስ ራእይ ምዕራፍ 13 ከቁጥር 16 ጀምሮ እንዲህ ይላል፣ ታናናሾችና ታላላቆችም፣ ባለጠጋዎችና ድሆችም፣ ጌታዎችና ባሪያዎችም ሁሉ በቀኝ እጆቻቸው ወይም በግንባሮቻቸው ምልክትን እንዲቀበሉ የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚያ አለ። አእምሮ ያለው የአውሬው ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነውና፣ ቁጥሩም 666 ነው። ዘመናዊው ዓለም ዛሬ ሰዎች በሞባይል ስልኮቻቸው ደስ ያላቸውን ነገር ማድረግ ይችላሉ። የፈለጉትን ያክል ገንዘብ ማንቀሳቀስ ቢፈልጉ ሞባይላቸው ወይም የስልካቸው በቂ እንደሆነ ለሁላችንም ግልጽ። አንዳንድ ሀገሮች ማይክሮቺፕስ ኢምፕላንት ቴክኖሎጂ በፈቃደኝነት ወይም በሙከራ ደረጃ መጠቀም ጀምረዋል። ብዙ ጊዜ እንደሚሉት ለቴክኖሎጂ ወይም ለክፍያ ቀላል ሁኔታ ለመፍጠር ነው። ለዛ ነው እንጂ ከ666 ጋር በቀጥታ ግንኙነት እንደሌለው ይናገራሉ። በአሁኑ ሰዓት እንኳን ብንመለከት በስዊድን RFID የተሰኘ ቺፕስ በፈቃደኛ ሰዎች ላይ ተተክለው ለአንዳንድ ክፍያዎች፣ ለቢሮ መግቢያነትና ለባቡር ቲኬቶች መጠቀም እንደጀመሩ አንዳንድ መረጃዎች ይናገራሉ። እንዲሁም ደግሞ በዩናይትድ ስቴትስ አንዳንድ የቴክኖሎጂ ኩባንያዎች ላይ መጠቀም እንደጀመሩ። አንተስ ይህንን ሁሉ ሲሰማና ስታይ ምን ትላለህ? ምን ታስባለህ? ቴክኖሎጂ ነው ወይስ 666 ነው ብለህ ታስባለህ? ወንድሜ እህቴ ልንገራችሁ፣ ቴክኖሎጂም ይሁን 666 ይህ ሁሉ እየሄደ ያለው ለመጨረሻው ዘመን መዳረሻ ስለሆነ በክርስትናችን ላይ ጠበቅ እንድንል ያሳስበናል። ማሳሰቢያ ይደወል ጥሪ እንደደረሳችሁ አልጠራጠርም። እንዲሁም ደግሞ በጌታ በኢየሱስ ክርስቶስ ስም ያላመነ ነፍስ በዚህ በመጨረሻ ዘመን ምንም መዳኛ የለውም። ነገር ግን አንድ ነገር ልንገራችሁ፣ ከዚህ ከሲኦሉ ዓለም ከዚህ ከጨካኙ ግዛት ለማምለጥ የሚችለው በጌታ በኢየሱስ ክርስቶስ በማመን ብቻ ስለሆነ በዚህ አጋጣሚ ይህን ፕሮግራም የምትከታተል የሚሰማኝ ይህንን ደቂቃ ይህንን ሰከንድ ተጠቅመ ኢየሱስ ክርስቶስ ላንተ እንደሞተ ብታምን ማምለጥ ትችላለህ። ወትሮም እንደምንላችሁ ይህንን ፕሮግራሞቻችንን ሳብስክራይብ እንድታደርጉልን እንላለን። ስለምታደርጉ እናመሰግናለን። ተባርካችሁ